አይ ስለ ድህነት ንገረኝ ኢብራሂም። ስለ ድህነት? አዎ በባይብል ላይ ነው? አዎ ነው። እሺ ድህነት ጥሩ። በምንድን ነው የሚዳነው የሚለውን ነገር ከሆነ እሺ ችግር የለውም ይሻላል። አይ በባይብል አይደለም በእስልምና ላይ እንዴት ነው መዳን የሚቻለው? እሺ አድናን ቶሎ በለ። ምን አልከኝ? ባይብል ላይ ነው። ልክ ያለው እሺ በእስልምና እንዴት ነው የሚዳነው? ማሻአላህ ኧረ በጣም መዳኛ መንገድ አለ። በእስልምና በጣም ብዙ አማራጮች አሉ በእስልምና ለመዳን ማለት ነው። የመጀመሪያው ነገር ምንድነው? አላህ ሱብሓነሁ ወተዓላ በሱረቱል ሙእሚኑን ምዕራፍ 23 ቁጥር 1 ላይ ቀድ አፍለሐል ሙእሚኑን በእርግጥ አማኞች ነፃ ወጡ አለ። ነፃ ወጡ ከሚፈሩት ነገር ሁሉ ማለት ነው። ነፃ ወጡ። ስለዚህ አሁን የሚፈሩት አላህ Subhanahu Wa Ta'ala ከሚፈሩት ነገር ሁሉ ነፃ ወጡ ሲባል እንዴት ነው የሚለውን እስቲ አንዴ ላብራራለሽ። እዛው ላይ ምን አለ መሰለሽ? ቀድ አፍለሐል ሙእሚኑን ምእመናን በእርግጥ ነፃ ወጡ። الذين هم في صلاتهم خاشعون እነዛ በሰላቶቻቸው ላይ በስግደቶቻቸው ላይ አላህን ፈሪ የሆኑ والذين هم عن اللغو معرضون እነዛ ከውድቅ ንግግር ከውዳቂ ንግግሮች የራቁ የሆኑ والذين هم للزكاة فاعلون እነዛ ምጽዋትን የሚያደርጉ ሰዎች ለተቸገሩ ማለት ነው። والذين هم لفروجهم حافظون እነዛ ብልቶቻቸውን የሚጠብቁ ለሆኑ ሰዎች ማለት ነው። ተግባባን? ብልቶቻቸውን ለሚጠብቁ ለሆኑ ሰዎች። ቆይ አንዴ እንደዚህ ሲሆን ይሻላል። ኦኬ ኢላ على ازواجهم او ما ملكت ايمانهم እነዛ በባለቤቶቻቸው ወይ ደግሞ ቀኝ እጆቻቸው በያዟቸው فإنهم غير ملومين በዚህ ተወቃሽ አይደሉም። فمن ابتغى وراء ذلك ከዚህ ውጪ የፈለገ فأولئك هم العادون እነዚህ ድንበር አላፊዎች ናቸው እያለ አላህ አንድ ሰው በማመኑ ምክንያትና መልካም ስራን በመስራቱ ምክንያት ይድናል አለ። ለዛ ነው አላህ በሱረቱል ዐስር ላይ እንዲህ ይላል ወልዐስር አለ። በጊዜያት እምላለሁ ይላል አላህ። በፈለገው ነገር መማል ይችላል የሱ ስለሆነ ኢነል ኢንሳነ ለፊ ኹስር የሰው ልጅ ሁሉ በኪሳራ ውስጥ ነው አለ። ከማን ሲቀር ኢለ الذين آمنوا እነዛ ያመኑት ሲቀር ኪሳራ የለባቸውም ማለት ወዐሚሉ الصالحات ካመኑ በኋላ መልካም ስራን ያስከተሉ ሰዎች ወተዋሰው ቢልሐቅ በሐቅ ጉዳይ ላይ በእውነት ጉዳይ ላይ አደራ የተባባሉት ሲቀሩ ወተዋሰው ቢሰብር በትዕግስት ላይም አደራ የተባባሉት ሲቀሩ ሌሎቹ ከሳሪዎች ይሆናሉ አለ። አላህ ከሃይማኖት አንድ ሃይማኖትን አምጥቷል። አላህ ለነቢያት ሁሉ የሰጣቸው አንድ ሃይማኖት አለ። ለነቢያት የሰጣቸው አንዱ ሃይማኖት ምንድነው? አላህ በሱረቱል ኢምራን ምዕራፍ 3 ቁጥር 19 ላይ ምን እያለ ይናገራል? ኢነ ዲነ ዐንደላሂል ኢስላም አላህ ዘንድ እውቅና ያለው ሃይማኖት እስልምና ነው አለ። ይሄን እስልምና ይሰብኩ ነበረ ነቢያት። ይሄን እስልምና ሲሰብኩ ደግሞ ትልቁ አንግበው የመጡትና ይዘው የመጡት ትልቁ ጽንሰ ሐሳብ ምንድነው? በሱረቱን ናህል ምዕራፍ 16 ቁጥር 36 ላይ ወለቀድ በዐስና ፊ ኩሊ ኡመቲን ረሱላ በእርግጥም በነቢያት ሁሉ በህዝቦች ላይ ሁሉ መልእክተኞችን ልኬያለሁ አለ። የተላኩበትም ምክንያት አን ዕቡዱላህ ወጅተኒቡ ጣጉት አላህን በብቸኝነት ተገዙ፣ አንድ አምላክን በብቸኝነት ተገዙ፣ ጣዖታትን ራቁ የሚል ይሄ ነው። ነጃ የሚያወጣው ማለት ነው። አንድ አምላክን በብቸኝነት መገዛት የአንዱ አምላክ በአንድነቱ ላይ ሶስትነት እንደሌለበት፣ አንዱ አምላክ በአንድነቱ ላይ ሁለትነት እንደሌለበት፣ ብቻውን ሆኖ አምላክ እንደሆነና ከሱ ጋር ሌላ ባላንጣን ላናደርግ ይሄ ትልቁ ቃል ኪዳን ነው ማለት ነው። ልክ እዛ ላይ ስንሄድ ከትእዛዛት ሁሉ ፊተኛይቱ የተባለችዋ እስራኤሎች ስማ አምላካችን ያህዌ አንድ ያህዌ ነው እንደተባለው ሁሉ በእስልምናም ላይ ዋነኛውና ትልቁ መሰረታዊ ነገር ምንድነው? የድነት መንገድ ከአላህ ውጪ ሌላን አምላክ ላናመልክ አለ። ይሄ ነው በቃ ዋናው ነገር ማለት ነው። ከዛ ጣዖታትን መራቅ። ጣዖት ሲባል ሰው ጣዖት ነው በእስልምና ከአላህ ጋር ከተጋራ፣ ግዑዛን እንስሶች፣ የትኛውም ነገር ከአላህ ጋር ፍጡር የተባለ ሸይ የተባለ ማተር የተባለ ነገር ከአላህ ጋር አንድ ላይ ካስጠጋ አንድ ሰው የሌለን አካል አጠገቡ የሌለን አካል ቢለማመን ነብዩ መሐመድ ለምን አይሆንም ሰለላሁ ዐለይሂ ወሰለም? ኢየሱስን ለምን አይሆንም? ማርያም ለምን አትሆንም? የትኛውም ሳሊህ የተባሉ ነቢያቶችም ይሁንና አብርሃም እነማን እነዚህን ሁሉ መጠየቅ ከእስልምና በቀጥታ ያስወጣል ማለት ነው። ተግባባን?
ስለዚህ ምንድነው በአጭሩ የመጀመሪያውና ትልቁ መሰረታዊ ነገር የድህነት መንገድ ከአንድ አምላክ ውጪ ሌላ አምላክ የለም ብሎ መመስከር ነው ማለት ነው። ተግባባን? ስለዚህ ይሄን የአንድ አምላክ አስተምሮ የሚያስተምረው እስልምና ደግሞ አላህ በምዕራፍ 3 ቁጥር 85 ላይ ከዚህ ሃይማኖት ውጪ ማለትም ከእስልምና ሃይማኖት ውጪ የፈለገ ሰው ካለ አንድ ጊዜ ላውጣለሽ ምን እንደሚል ለፍዙ ጠፋኝና ኦኬ ምን ይላል መሰለሽ ያውና ኦኬ ወመን የብተጊ ገይረ الاسلام ዲናን አለ ከእስልምና ሃይማኖት ውጪ ሌላ ሃይማኖትን እፈልጋለሁ ያለ ፈለን يقبل منه ለሱ ተቀባይነት የለውም አለ وهو في الاخره من الخاسرين እሱም በመጨረሻው ቀን ከከሳሪዎች ይሆናል አለ። እንትኑን ክፈትላቸው እሺ አብዱል ፈታህ ሰዎች እየሄዱ ስለሆነ ኮሜንት ማድረግ የሚፈልጉ ሰዎች አሉ በተፈጥሮ ማለት ነው ያድርጉ ተዋቸው እና وهو في الاخره من الخاسرين በመጨረሻው ዓለምም ከከሳሪዎች ይሆናሉ በማለት አላህ ይናገራል። ክፈቱት አብዱል መጂድ አትዝጋው። ስለዚህ አላህ Subhanahu Wa Ta'ala ከእስልምና ጋር እንድንሞት አዞናል ማለት ነው። ምን አለ አላህ ሲነግረን በቁርአን ላይ ያ አዩሀል ለዚነ አመኑ እናንተ ያመናችሁ ሰዎች ሆይ አለ ኢተቁላህ ሐቀ ቱቃቲሂ ወላ ተሙቱነ ኢላ ወአንቱም ሙስሊሙን አላህን የሚገባውን ያክል ፍሩት ሙስሊሞች ሆናችሁም እንጂ እንዳትሞቱ በማለት አላህ ተናገረ ማለት ነው። ስለዚህ ሙስሊሞች ሆነን እንጂ እንዳንሞት ከታዘዝን የነፃ መውጫዋ መንገድ የአንድ አምላክ ጽንሰ ሐሳብን መያዝ ነቢያት የተላኩበትን መንገድ መያዝ ነቢያትን ከአላህ መሆናቸውን መቀበል እንዲሁም ደግሞ በመጽሐፍቶች ሁሉ ማመን መላእክት እንዳሉ ማመን ሌሎች ደግሞ አላህ በወሰነው ውሳኔዎች መልካምም ይሁን መጥፎ በእነዚህ ሁሉ ማመን ጀነት ሐቅ ነው ብሎ ጀሃነም ሐቅ ነው ብሎ ማመን ነፃ የሚያወጣ የድህነት መንገድ ነው ማለት ነው። ከዛ በኋላ ዋነኛው በሰራነው ስራ ነው የምንመነዳው ማለት ነው። ይሄን ይመስላል በእስልምና ላይ ያለው ስሉስ አለሽ አለው በእስልምና ላይ ያለው ኮር ፖይንት ይሄን ይመስላል የድህነት መንገድ ተብሎ የሚታወቀው ማለት ነው። እሺ ተመልሶልኛል። እሺ ሌላ ጥያቄ አለሽ? ጥያቄ ጠይቂው እስከ አዳር መልስልሻለሁ ኢንሻአላህ። እሺ አይ ነገ ደግሞ አስቤ እጠይቃለሁ። እሺ የለሽም አሁን ጨርሰሻል? ስለ ኢየሱስ ብነግርሽ ስለ አንድ አምላክ ባይብል ላይ ብነግርሽ አትፈልጊም? እሺ ንገረኝ። እሺ ባይብል ላይ እንግዲህ እንደምናውቀው ከአንድ አምላክ ውጪ ሌላ አምላክ የለም ብዬ ነው እኔ የምሞግተው። ስላሴም የሚባል ነገር አለ ብዬ አልሞግትም። ለምን መሰላችሁ? መጀመሪያ ኢየሱስ ከተናገረው እንነሳ። ኢየሱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ላይ አይሁዳውያን በጣም ሲከራከሩት ምናምን እነዚህ ይከራከሩት ነበር ብቻ ያስቸግሩት ነበር ምናምን ኤኒዌይስ ከዛ ምን ይመልስላቸዋል መስ ከአብርሃም ጋር ራሱን እያወዳደሩ ሲነግሩት የሚያከብረኝ አለ እናንተ አምላካችን የምትሉ እኔ ራሴን ባከብር ክብሬ ከንቱ ነው አላቸው። የሚያከብረኝ ግን አለ እናንተ አምላካችን ብላችሁ የምትጠሩት ለኔ አባቴ ነው አላቸው። እናንተ አምላካችን የምትሉት ለኔ አባቴ ነው። ኦኬ ጥሩ እነሱ አምላካችን ብለው የሚጠሩት ማን ነው ብለን ስንል ዘዳግም 6:4 ላይ እስራኤል ሆይ ስማ ያህዌ አምላካችን አንድ ያህዌ ነው አለ። አንድ አምላካችን የሚሉት ማን ነው? ኢየሱስ አባቴ ያለው አብ ነው ማለት ነው። ስለዚህ ይሄ አብ ምን ሆነ? አምላካችን ብለው ሲያመልኩት እነ ዳዊት እነ ሙሴ እነ ኢሳይያስ እነዚህ ሁሉ ነቢያት ሲያመልኩት የነበሩ ከኢየሱስ በፊት የነበሩት ነቢያት በአጠቃላይ ይህን አንዱን አምላክ ነበር ሲያመልኩ የነበረው ማለት ነው። የነቢያት መንገድ ብለን የምንለው ለዚህ ነው። ኦኬ ጥሩ ታዲያ ምን ተባለ? ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ ለሁላችን አንድ አባት ያለን አይደለምን? አንድ አባት አንድ አምላክስ የፈጠረን አይደለምን አለ። ስለዚህ ይሄ አንዱ አምላክ የተባለው እስራኤል ሆይ ስማ ያህዌ አምላካችን አንድ ያህዌ ነው የተባለው የሁሉ አባት ነው፣ የሁሉ ፈጣሪ ነው፣ ሁሉን ያስገኘ ነው ማለት ነው። ለዛ ነው በኢሳይያስ አፍም ሲናገር ትንቢተ ኢሳይያስ ምዕራፍ 45 ቁጥር 6 ላይ እንዲህ ይላል እኔ እግዚአብሔር ነኝ ማ የኢየሱስ አባት ማለት ነው። እኔ አምላክ ነኝ ነው የሚለው ሲጀመር እኔ ያህዌ ነኝ ከእኔም ሌላ ማንም የለም ከእኔም በቀር አምላክ የለም እያለ ይናገራል። የለም በቃ አምላክ የለም ከኔ ውጪ ሌላ አምላክ የለም እያለ የሚናገርበትን እናያለን። ትንቢተ ኢሳይያስ ምዕራፍ 44 ቁጥር 24 ላይም በተመሳሳይ ሁኔታ ከማህፀን የሰራህ አለ
ማ አምላክ የማ የኢየሱስ አባት የሆነው አብ ማለት ነው። ከማህፀን የሰራ የሚቤዥህ እግዚአብሔር እንዲህ ይላል አለ። የሚቤዥህ እግዚአብሔር እንዲህ ይላል ሁሉን የፈጠርኩ አለ። እንግዲህ አብ ነው። ሰማያትን ለብቻዬ የዘረጋው አለ። ለብቻዬ ምድርን ያጸናው እኔ ነኝ። ከእኔ ጋር ማን ነበር ሲባል መልሱ ማንም የለም። አያችሁ። ስለዚህ መልሱ አብ ብቻውን ሁሉን ነገር የፈጠረ። ለዛ ነው ለሁላችን አንድ አባት ያለን አይደለምን? አንድ አምላክስ የፈጠረን አይደለምን እያለ ሲናገር የነበረው። ኢየሱስም ይህንን ቃል ሳይቃወም ምን ብሎ አመጣ? መጀመሪያ ምን አለ? ማርቆስ ወንጌል ምዕራፍ 12 ቁጥር 28 ላይ እንዲህ ይላል፣ ከጻፎችም አንዱ ቀርቦ ሲከራከሩ ሰማና መልካም አድርጎ እንደመለሰላቸው ኢየሱስ ማለት ነው እንደመለሰላቸው አስተውሉ። ከሁሉ ፊተኛይቱ ትእዛዝ ማንኛይቱ ናት ብሎ ጠየቀው ኢየሱስ ማለት ነው። ኢየሱስም ምን አለ? እውነታውን ሳይክድ ያኔ ሲመለክ የነበረውን አምላክ ምን አለው? እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው አላቸው። አንድ ጌታ። ከዛ ቀጠለ፣ አንተም በፍጹም ልብህ፣ በፍጹምም ነፍስህ፣ በፍጹምም ሐሳብህ፣ በፍጹምም ኃይልህ ጌታ አምላክህን ውደድ የምትል እሷ ናት አለው። ፊተኛይቱ ትእዛዝ እቺ ናት ብሎ ነገረው። ከዛ በኋላ ጸሐፊው ይሄንን አየና ተገረመና፣ ጸሐፊውም መልካም ነው መምህር ሆይ አንድ ነው አለው። አንድ ነህ ወይ ደግሞ አንድ ናችሁ አላለው። አንድ ነው አለ። ከእርሱም በቀር ሌላ የለም ብለህ በእውነት ተናገርክ። ከአንተ በቀር አይደለም ያለው፣ ከናንተ በቀር አላለው። ከእርሱ በቀር ማንም የለም ብለህ በእውነት ተናገርክ አለው። ኮንፊርም አደረገ። ኢየሱስ ደግሞ ይሄንን ነገር ኮንፊርም አደረገለት። ምን አለ? ኢየሱስም በአእምሮ እንደመለሰ አይቶ አንተ ከእግዚአብሔር መንግስት የራክ አይደለህም አለው። አንተ ከእግዚአብሔር መንግስት የራክ አይደለህም በጭራሽ አለው ኢየሱስ ሰውየውን ማለት ነው። ስለዚህ አንድ አምላክን ያመልክ ነበር ሰውየው። በቃ ከእግዚአብሔር መንግስት የራቅ አይደለም እሱ እያለ ነበር ሲናገረው። ተግባባል? ኦኬ ጥሩ። እንደዚህ ከሆነ ታዲያ ኢየሱስ ሌላ ቦታ ላይ ማቴዎስ ወንጌል ምዕራፍ 23 ቁጥር 9 ላይ እንዲህ እያለ ይናገራል። አባታችሁ አንዱ እሱ የሰማዩ ነውና አለ። አንዱ እርሱ አለ፣ እኛ አላለም፣ እኔ አላለም። አንዱ እርሱ የሰማዩ ነውና በምድር ላይ ማንንም አባት ብላችሁ አትጥሩ አለ። አባት ብላችሁ አትጥሩ ሲባል ኢነሴንስ ኢየሱስ ሁላችሁም አባት አላችሁ፣ አባታችሁን አባት ብላችሁ አትጥሩ ነው እንዴ? ኖ፣ አምላክ ብላችሁ አትጥሩ፣ አስገኚ ፈጣሪ ብላችሁ አትጥሩ ማለት ነው። ማን ነው ታዲያ ፈጣሪ አስገኚ ከተባለ በሰማይ ያለው አንዱ ማለቱ ነው ማለት ነው። ተግባባል? ስለዚህ ለዛ ነው ኢየሱስ የዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ እንዲህ ይላል፣ ኢየሱስም ገና ወደ አባቴ አላረኩምና አትንኪ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አላት። ወደ አምላኬና ወደ አምላካችሁ፣ ወደ አባቴና ወደ አባታችሁ። ስለዚህ ይህ አባት የተባለው ኤፌሶን ምዕራፍ 4 ቁጥር 6 ላይ እንዲህ ይላል፣ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ። አንድ አምላክ የሁሉም አባት አለ። ስለዚህ ይሄ አንዱ አምላክ እንዳውም ምን ይባል ነበር መሰለሽ? ሲመሰገነ ራሱ እሱ ነበር የሚመሰ መጀመሪያ እስቲ ይሄ አንዱ አምላክ ማን እንደሆነ የሁሉ አባት ማን እንደሆነ ነው። ኤፌሶን ምዕራፍ 1 ቁጥር 3 ላይ በክርስቶስ ሰማያዊ ስፍራ በመንፈሳዊ በረከት የባረከን የጌታችን የኢየሱስ ክርስቶስ አምላክ እና አባት ይባረክ። አምላክና አባት የማን? የኢየሱስ ክርስቶስ አምላክና አባት ይባረካል። ዋው በጣም የሚገርም ነው። እዛው ላይ ሮሜ ምዕራፍ 1 ቁጥር 8 ላይ ሲመሰገን የነበረው ደግሞ እምነታችሁ በዓለም ስለተሰማች አስቀድሜ ስለሁላችሁ አምላኬን። ስንት አምላክ አለ? አንድ አምላክ አለ። ዘዳግም 6:4 ላይ እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ ነው የተባለለት አምላኬን በኢየሱስ ክርስቶስ አመሰግናለሁ አለ። ማንን ነው የሚያመሰግነው? አምላኩን። አንድ አምላክ አለ። እሱም ማን ነው አለን ባይብሉ ሲነግረን አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 እና 6 ላይ እንግዲህ ለጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን አለ። ከስንቱ በቀር? ከአንዱም በቀር አንድ አለ። በቃ ከሱ በቀር አለ። ወረደና 6 ላይ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን። አብ ብቻውን ማለት ነው። አንድ አምላክ አብ አለን። በቃ ከዛ በኋላ ኢየሱስን እንዲህ ይለዋል፣ ነገርን ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆነን አንድ ጌታ ኢየሱስ ክርስቶስ አለን አለ። ኢየሱስ ጌታ ሲባል ታዲያ ምን ማለት ነው? ኢብራሂም ያው እዚህ ጋር አንድ ጌታ እያለው አይደል እንዴ ካላችሁ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ
እንዲህ ይላል። ምን አለ? እንግዲህ እናንተ የሰቀላችሁትን ኢየሱስ ክርስቶስን እግዚአብሔር አምላክ ማለት ነው። አምላክ ምን አለ? ቴዎስ ብሎ ነው የሚያስቀምጠው ግሪክኛው። አምላክ ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቃል። ኢየሱስን ምን አደረገው? አምላክ ጌታም አደረገው፣ ክርስቶስም አደረገው። ተግባባል? የአንዱ አምላክ ጌትነት ግን የሚገኝ የሚሰጥ ካለመኖር ወደ መኖር የሚመጣ አይደለም። ተግባባል? የአንዱ አምላክ ጌትነት ያለና የነበረ ጌትነት ነው። ለዛ ነው ሉቃስ ወንጌል ምዕራፍ 1 ቁጥር 30 እና 31 ላይ እንዲህ ይላል፣ እነሆም ትጸንሻለሽ አላት፣ ወንድ ልጅም ትወልጃለሽ። አንዱ አምላክ ወንድ ልጅም አይደለም ጽንስም አይደለም። ስሙንም ኢየሱስ ትይዋለሽ፣ ስምም ከጊዜ በኋላ የሚወጣለትም አይደለም። እሱም ታላቅ ይሆናል አለ፣ የልዑል ልጅም ይባላል። የልዑል ልጅ ልዑል ማን ነው? አንድ አምላክ አብ አለ። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። ማን ነው የሚሰጠው? ጌታ አምላክም። ይሄ ጌታ አምላክ ነው። አየሽ፣ ይሄ ጌታ አምላክ ለማ ለኢየሱስ ጌትነት ራሱ የሰጠው ይሄ ጌታ አምላክ ነው። በባህሪው ጌታ የሆነው ማለት ነው። ለዛ ነው ኢየሱስ ሲናገር ማቴዎስ ወንጌል ምዕራፍ 4 ከሰይጣን ጋር በነበረው ክርክር ላይ እንዲህ እያለ ይናገራል። ሰይጣን መጥቶ ኢየሱስን ሲፈትነው ወድቀ ብትሰግድልኝ ይህን ሁሉ ሰጣህለው አለው። ኢየሱስ ደግሞ ምን አለው? ያን ጊዜ ኢየሱስ ሂድ አንተ ሰይጣን፣ ለጌታ ለአምላክህ ስገድ እርሱንም ብቻ አምልክ ተብሎ ተጽፏልና አለ። ገና ሳልጀምር ጋይስ ሪፖርት ተጀመረ ማለት ነው። ገና ሳልጀምር እሺ ኮፒ ሊንክ እያደረጋችሁ ያጀማ፣ ያው ከዘጋ ተበላን። ኮፒ ሊንክ እያደረጋችሁ እሺ። እና ምን አለ መሰለሽ? ለጌታ ለአምላክህ ስገድ እርሱንም ብቻ አምልክ ተብሎ ተጽፏልና አለ። ጌታ አምላክ የተባለው ማን ነው? አንድ አምላክ አብ አለ የተባለው ያኔ ሲመለክ የነበረው ማለት ነው። ተግባባን? የጂሃድ ማለትም የትግሉ ተካፋይ ሆኖ ያጀማ፣ ከታች ያላችሁ ዝም ብላችሁ አትቀመጡ እሺ፣ ስራ ስሩ። ኦኬ ታዲያ ስለዚህ ኢየሱስ በዚህ መልኩ ያስቀመጠው ለምሳሌ ማርቆስ ወንጌል ምዕራፍ 10 ላይ ኢየሱስ እንዲህ እያለ ይናገራል። ኢየሱስም በመንገድ ሲወጣ አንድ ሰው ወደሱ ሮጦ ተንበረከከና አለ። ሮጦ ተንበረከከ። ኮመንት ኦፍ አታርጉ፣ ስራ ስሩ። በቃ እሺ፣ ኮመንት ኦፍ አታርጉ፣ ስራ ስሩ። እርሱም በመንገድ ሲወጣ አንድ ሰው ወደሱ ሮጦ ተንበረከከና ወደ ኢየሱስ ቸር መምህር ሆይ አለው። ቸር መምህር ሆይ የዘላለም ሕይወትን እወርስ ዘንድ ምን ላድርግ አለው። ኢየሱስ ማለት ነው። ኢየሱስን መጥቶ የዘላለም ሕይወት ወርስ ዘንድ ምን ላድርግ ብሎ ጠይቆት ኢየሱስ ቀጥታ የዘላለም ሕይወት የሚገኝበትን መንገድ ከመናገር ይልቅ እርማት ውስጥ ገባ። መጀመሪያ ምን አለው? ስለምን ቸር ትለኛለህ? ቸር ለምን ትለኛለህ አለው። ታዲያ ቸር ማን ነው ብለን ስንል በባህሪው ማን ነው? ከአንዱ ከአምላክ በቀር ቸር ማንም የለም። ኢየሱስ ይሄንን የመለሰለት ከአንዱ ከአምላክ በቀር ቸር ማንም የለም፣ እኔን ቸር አትበለኝ፣ እሱ ነው በባህሪው ቸር የሆነ በማለት ለሰውየው ነገረው። እውነት ኢየሱስ አምላክ ቢሆን ኖሮ ይሄንን ሰውዬ ያወናብደው ነበር? ይሄ ሰውዬ እኮ ከዛ በኋላ ኢየሱስ አንድ አምላክ መሆኑን እኮ አያውቅም፣ ኢየሱስ አምላክ መሆኑንም አያውቅም። ታዲያ እንዴት ነው ኢየሱስ ድህነት እንዴት ነው የሚድነው? ተግባባን? ስለዚህ ምን አለ ኢየሱስ? ትእዛዛትን ታውቃለህ አለው። አትግደል፣ አታመንዝር፣ በሐሰት አትመስክር እያለ እነዚህን ሁሉ ነገሮች ነገረው ማለት። ከዛ በኋላ ይሄንን እኮ ከልጅነት ጀምሬ ጠብቄያለሁ አለ። እንግዲያውስ አየውና ወደደው ማለት ነው ኢየሱስ። ተግባባን? ስለዚህ በአጭሩ አንድ አምላክ ጽንሰ ሐሳብ ነው እንጂ ባይብል ላይ ያለው ኢየሱስ ስለ አምላክነቱ የሚናገር አንድም። ታዲያ ኢየሱስ ምንድነው ካለን ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ነገር ግን አሁን ከእግዚአብሔር አሁን ከአምላክ ከስንት አምላክ? ከአንድ አምላክ ከአምላክ ሰምቼ የነገርኳችሁን ሰው እውነት ሰምቼ የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ? አብርሃም እንዲህ አላረገም ማለት ከአምላክ እየሰማ ለሰዎች የሚያስተላልፍ ሰው ነበር። ለዛ ነው ሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ እንዲህ እያለ ይናገራል። ምን አለ? የእስራኤል ሰዎች ሆይ ይህን ቃል ስሙ፣ እራሳችሁ እንደምታውቁት የናዝሬቱ ኢየሱስ አምላክ በመካከላችሁ በእሱ በኩል ባደረገው ታምራትና በድንቆችም በምልክቶችም ከአምላክ ዘንድ ለናንተ የተገለጠ ሰው ነበረ። ሰው ነበር ኢየሱስ ማለት ነው። ተግባባ? ኢየሱስ ከሰውነት ባሻገር ለየት የሚያደርገው አንድ ነገር አለ። ምንድነው እሱ? ማርቆስ 6:4 ላይ እንዲህ እያለ ይናገራል። ኢየሱስም ነብይ ከገዛ ሀገሩና ከገዛ ዘመዶቹ በቀር ከገዛ ቤቱን በቀር ሳይከበር አይቀርም ብሎ ነገራቸው። ነብይ ያለ ራሱን ምን እያለ ተናገረ? ነብይ ተባለ። ራሱን ነብይ ያለ ማለት ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 26 ይቅርታ፣ ምዕራፍ 5 ቁጥር 26 ላይ እንዲህ እያለ ይናገራል። አብ በራሱ ሕይወት እንዳለው ለወልድም እንዲሁ በራሱ ሕይወት እንዲኖረው ሰጥቶታልና ሕይወት የሰጠው አብ ነው። ልብ አድርጉ።
እንደውም ኢየሱስ ምን አለ? እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፍቃድ እንጂ ፍቃዴን አልሻምና አለ። እኔ ስለ ራሴ መሰክር፣ ምስክርነቴ እውነት አይደለም። ስለ እኔ የሚመሰክር ግን ሌላ ነው፣ ሌላ አለ። እሱ ሌላ የተባለው በማንነትም በምንነትም የተለያዩ የሆነ ነው ማለት ነው። ለዛ ነው ሐዋርያት ሥራ ላይ ምዕራፍ 5 ላይ ራሱ ሕይወትን የሰጠው አብ እንደሆነ ሁሉ ከሙታን ያስነሳውም እሱ ነው። እናንተ በእንጨት ላይ ሰቅላችሁ የገደላችሁትን ኢየሱስ የአባቶቻችን አምላክ አስነሳው። ያ የአባቶች የነ አብርሃም የነ ይስሐቅ የነ ሙሴ አምላክ ማን ነው? አብ ነው ማለት ነው። እሱ አስነሳው። ይህ እግዚአብሔር እሱ ኢየሱስን አሁን እግዚአብሔር ምን አደረገው? ለእስራኤል ንስሐን የኃጢአትም ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው። ማን ያደረገው? እግዚአብሔር። ምንድን ነው ያደረገው? መድኃኒት አደረገው። በራሱ መድኃኒት አይደለም ኢየሱስ የተደረገ እንጂ ማለት ነው። ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እግዚአብሔር እንደተስፋው ቃል ለእስራኤል መድኃኒት ኢየሱስን አመጣ። ያመጣውም እግዚአብሔር ነው፣ የሰጠውም ስልጣን እግዚአብሔር ነው። ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ኢየሱስም ቀረበና እንዲህ ብሎ ተናገረ፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። ታዲያ ይህን ስልጣን መቼ ነው የሚያስረክበው ብለን ስንል አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 24 ጀምሮ እንዲህ ይላል፣ በኋላም መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ ይሰጣል፣ ስልጣኑ ሁሉ ማለት ነው። አለቅነትም ሁሉ ስልጣን ሁሉ ኃይልን በሻረ ጊዜ ፍጻሜ ይሆናል። ጠላቶቹ ሁሉ ከእግሩ በታች እስኪያስገዛለት ድረስ ሊነግስ ይገባዋል አለ። እስኪያስገዛለት ድረስ ማነው አስገዢው? አብ ነው። እንቀጥል። ኋለኛው ጠላት የሚሻረው ሞት ነው። ሁሉ ከእግሩ በታች አስገዝቶለታልና ማን ያስገዛለት? እግዚአብሔር አንዱ አምላክ ማለት ነው። ነገር ግን ሁሉ ተገዝቷል ሲባል ሁሉን ካስገዛለት በቀር መሆኑ ግልጽ ነው አለ። ሁሉን ያስገዛለትን እሱ አይገዛውም፣ እሱ የሚገዛው ይሄኛው እንጂ ማለት ነው። ከዛ ምን አለ? ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል። መቼ ነው የሚገዛው? መጨረሻ ላይ ማለት ነው። መጨረሻ ላይ ራሱ የሚገዛ ነው። ሁሉን ላስገዛለት ይገዛል ኢየሱስ ማለት ነው። ስለዚህ ማርቆስ ወንጌል አንደኛ ጢሞቴዎስ ላይ ምዕራፍ 1 ቁጥር 17 ላይ እንዲህ ይላል፣ ብቻውን አምላክ ለሚሆን አለ። ብቻውን አምላክ ለሚሆን ለማይጠፋው ለማይታየው ለዘመናት ንጉሥ ምስጋናና ክብር እስከ ዘላለም ድረስ ይሁን አሜን አለ። ብቻውን አምላክ ለሚሆን ለማይጠፋው አለ፣ ለማይታየው አብን ያየ አንድም የለም፣ አንድም የሚጠፋም አይደለም፣ የሞተም አይደለም፣ የዘመናት ንጉሥ ነው። ተግባባን? እሱ ነው ብቻውን አምላክ የሆነው። ለዛ ነው ኢየሱስም ሳይዋሽ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻህን የሆንክ አንተን አለው። አንተን አብን ሲናገር የላከውንም ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ነች አለ። የዘላለም ሕይወት ነች፣ ብቻህን አምላክ የሆንክ አንተን አለው። ለዛ ነው እንግዲህ አንደኛ ጢሞቴዎስ ላይ ምዕራፍ 2 ቁጥር 5 ላይ አንድ አምላክ አለና፣ አንድ አምላክ በአንድ አምላክና በሰዎች መካከል ያለው መካከለኛው ደግሞ አንድ አለ፣ እሱም ሰው የሆነው ክርስቶስ ኢየሱስ ነው። አንድ አምላክ ሌላ፣ ሰው የሆነው ክርስቶስ ኢየሱስ ሌላ። ተግባባን? ሰው ማለት ሰው ሲሆን አምላክ ማለት አምላክ ነው። ለዛ ነው ሆሴ ምዕራፍ 11 ቁጥር 9 ላይ እኔ አምላክ ነኝ እንጂ ሰው አይደለሁምና ሰው አይደለሁም ያለ በቃ አንዱ አምላክ። ስለዚህ ኢየሱስ ያልተሰጠው ነገር የለም። ሁሉ ነገር በመሰጠት ነው ያገኘው። አንዱ አምላክ የሚሰጠው ማንም የለም። በራሱ ያለው በራሱ የተቋቋመ ራሱን የቻለ አንድ አምላክ አለ። እሱም የሰዎች ሁሉ አምላክና ፈጣሪ አስገኝ ነው ማለት ነው። ከብዙ በጥቂቱ ይህን ይመስላል። ስሉስ ግልጽ ነው።